ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዘዝ እስከ ለዓለም። ሐሙስ ማለት የስሙ ትርጓሜ አምስት ማለት ነው። አምስተኛ ቀን ማለት ነው። ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያደረገበት ቀን ነው ከተባለ ሐሙስ በጣም ሰፊና ረቂቅ የሆነ ምስጢር አለው። የመጀመሪያው ሐሙስ ምን ይባላል ከተባለ ሰው ሁሉ ዓለም ሁሉ የሚያውቀው በምእመናን ዘንድ ሁሉ የታወቀ ምን ይባላል? ጸሎተ ሐሙስ ይባላል። የጸሎት ቀን ማለት ነው። ሁለተኛው ምን ይባላል? ዕለተ ቁርባን ይባላል። ሶስተኛው ዕለተ ተሐጽቦ ይባላል። አራተኛው ዕለተ ትህትና ይባላል። የመጀመሪያው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ የሚባልበት ምክንያት ምንድነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎት የጸለየበት ቀን ስለሆነ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎትን ጸለየ ስንልም ምን ማለት ነው ከተባለ ልዩ ልዩ መከራ ባገኛቸው ጊዜ መከራ በመጣባቸው ጊዜ አብነታችሁ ነኝና እንደኔ ጸልዩ ለማለት አርአያ ለመሆንና አብነት ለመሆን ነው እንጂ እርሱ የጸለየው ከሞት እንዲድንም አይደለም። ከእርሱ በላይ ሌላ አምላክ ኖሮም ወደ ሌላ አምላክ እያመለከተ አይደለም። ራሱ የጸለየው ታዲያ ለምንድን ነው ከተባለ እናንተ ለኛ አርአያ ለመሆን አብነት ለመሆን እናንተ መከራ በመጣባችሁ ጊዜ ወደ ሰማያዊ አባታችሁ ወደ እኔ ጸልዩ፣ መከራውን አርቅላችኋለሁ ለማለት ነው። አንድ ሰው መምህር ቢሆን ሲያስተምር ብላክ ቦርድ ላይ ሀ በሉ እያለ ሃን ቢጽፍ ሃን አያቅም ይባላል? አይባልም። ጽህፈት ሳያቅም ጽህፈት ሊማር ነው ይባላል? አይባልም። ኋላ ለምንድን ነው ብላክ ቦርድ ላይ የሚጽፈውና ሃ እያለ የሚያነበው ከተባለ ንባብ ስለማያውቅ ሳይሆን ጽህፈትም ስለማያውቅ ሳይሆን ንባብ ለማያውቁ ጽህፈት ለማያውቁ ለማስተማር ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስም የጸለየው ለኔና ለናንተ አርአያና አብነት ለመሆን ነው ማለት ነው። ከዛ ሲቀጥል ዕለተ ቁርባን ነው። ዕለተ ቁርባን ማለት ደግሞ ምን ማለት ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ደቀ መዛሙርቱን ሰብስቦ ነገ በመልዕልተ መስቀል የሚሰቀለው ሥጋዬ ይህ ነው እንኩ ብሉ፣ ነገ በመልዕልተ መስቀል የሚፈሰው ደሜ ይህ ነው እንኩ ጠጡ ብሎ ህብስቱን ትኩስ ሥጋ ትኩስ ደም አድርጎ የሰጠበት ቀን ስለሆነ ምን ይባላል? ዕለተ ቁርባን ይባላል። ሐዋርያት የቆረቡበት ቀን ነው ማለት ነው። ከዛ ሲቀጥል ዕለተ ተሐጽቦ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱሳን ደቀ መዛሙርቱን እግራቸውን ያጠበበት ቀን ስለሆነ ቅዱሳን ደቀ መዛሙርቱም የታጠቡበት ቀን ስለሆነ ምን ይባላል? የመታጠብ ቀን ይባላል። ታላላቆቹ ሊቃውንት ከዚህ የተነሳ በጣም ይራቀቁበታል። ለምን ይሉታል ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ማታ የሚያስይዘው ይሁዳን አሁን ቀደም ብሎ እያጠበው ነው። ዓርብ የሚያሰቅለው ይሁዳን ሐሙስ እያጠበው ነው። ይሄ ፍጹም ሀዳየ በቀልነት ይባላል። እና ታላላቆቹ ሊቃውንት ምን ይላሉ? ቅዱሳን ደቀ መዛሙርቱን ኢየሱስ ክርስቶስ እግራቸውን በሚያጥብበት ጊዜ አንተም ከቅዱሳን ደቀ መዛሙርቱ ጋር ተቀምጠህ እግሬን እጠበኝ በለው። ለምን ከተባለ ጠላቱ ይሁዳን አጥቦ አንተን ያልፍህምና። አልዓዛር በመቃብር ላይ ተኝቶ ሳለ አንተም እንደ አልዓዛር ከአልዓዛር ጋር በመቃብር ተኛ። ለምን ከተባለ አልዓዛርን አስነስቶ አንተን አልፎ አይሄድምና። ስለዚህ ፍጹም የመታጠብ ቀን ነው። ደግሞም ቅዱሳን ደቀ መዛሙርቱን በውሃ ሲያጥባቸው አንተም ከቅዱሳን ደቀ መዛሙርቱ ጋር አብረ ሆነህ እኔንም ከኃጢአቴ እጠበይ በለው ይላል። ስለዚህ ሁላችን ከኃጢአታችን የምንታጠብበት ቀን ቅዱሳን ደቀ መዛሙርቱ እግራቸውን የታጠቡበት ቀን ምን ይባላል? ዕለተ ሐሙስ ይባላል ማለት ነው። ሌላው ዕለተ ትህትና ይባላል። ዕለተ ትህትና ማለት ደግሞ የትህትና ቀን ማለት ነው። ይሄውም ሰማይና ምድር የማይወስኑት ጌታ የቅዱሳን ደቀ መዛሙርቱን እግር ማጠቡ ዕለተ ትህትና ይባላል። እኛም ይደንቀን የክርስቶስ ከጌትነቱ ይልቅ ትህትናው ይደንቀናል። ለምን ከተባለ የሚደንቀው እግርን መፍጠር ነው። ነገር ግን ለእኛ የሚደንቀን እግርን ማጠቡ ነው። እግር መፍጠር በጣም ይደንቃል። የሌለ እግር አምጥቶ እግር መፍጠር በጣም ድንቅ ነው። እግር ማጠብ እግር መፍጠር ለሁሉም አይቻልም። እግር ማጠብ ግን ለሁሉም ይቻላል። ነገር ግን የፈጠረውን እግር ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ደቀ መዛሙርቱን ከላይ አስቀምጦ እሱ ከታይ ሆኖ እግራቸውን አጠበ።
የወዳጆቹን ማጠቡ ብቻ ሳይሆን የሚደንቀው የጠላቱ ይሁዳንም ዝቅ ብሎ ማጠቡ በጣም ይደንቃል። ከዚህ ውስጥ ግን ምን እናይበታለን ከተባለ እኔ እንደው በጣም ሕዝበ ክርስቲያን ሁላችን የምናየው አንድ ሰው በሌላው ደግነት የእርሱን ክፋት፣ በሌላው ትሕትና የእርሱን ትዕቢት ካላየ ሰው አይባልም በእውነት። ለምን ከተባለ ይሁዳ በክርስቶስ ደግነት የራሱን ክፋት ሊያይ ይገባው ነበር። ነገ ሊያሰቅለው የነበረው ክርስቶስ ዛሬ እግሩን ሲያጥበው አረ አላደርገውም ብሎ መተው ነበረበት። ነገ የሚያሰቅለው ክርስቶስ ዛሬ እግሩን ዝቅ ብሎ ሲያጥበው ኢየሱስ ክርስቶስ ይህንማ እንዴት ማድረግ አለብኝ ብሎ ሊተው ይገባ ነበር። ነገር ግን ይሁዳ በኢየሱስ ክርስቶስ ደግነት የእርሱን ክፋት፣ በኢየሱስ ክርስቶስ ትሕትና የእርሱን ትዕቢት አላየም። ስለዚህ በወንድሞቻችን ደግነትና ትሕትና የራሳችንን ክፋትና ትዕቢት እንድናይ አምላካችን እግዚአብሔር አምላክ ይርዳን እንላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱሳን ደቀ መዛሙርቱን እግር አጥቧል። እሱ ምን ሲሆን? አምላክ ሲሆን። እሱ ምን ሲሆን? ጌታ ሲሆን። ቅዱሳን ደቀ መዛሙርቱ ደግሞ ምን ሲሆኑ? ተማሪዎች ሲሆኑ። ስለዚህ ይሄ ምንድነው ከተባለ አርአያና አብነት ምሳሌ ለመሆን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ደቀ መዛሙርቱ ምን ብሏቸዋል? ይህንን ዛሬ ያደረግኩትን ታውቃላችሁ ብሏቸዋል። እናንተ እግዚእነ ትሉኛላችሁ፣ ጌታችን ትሉኛላችሁ፣ አምላካችን ትሉኛላችሁ። መልካም ነገር ግን ያደረግኩትን ነገር ታውቃላችሁ ብሎ እናንተም ለወንድሞቻችሁ እንዲህ አድርጉ ብሏል። እኔ ጌታችሁ ስሆን፣ ፈጣሪያችሁ ስሆን፣ መምህራችሁ ስሆን የእናንተን እግር እንዳጠብው እናንተም የወንድሞቻችሁን እግር እጠቡ፣ እናንተም የባልንጀሮቻችሁን እግር እጠቡ ለማለት ነው፣ ለአርአያ። ከዚህ የተነሳ ታዲያ ዛሬ በቤተ ክርስቲያናችን ትልቁ ሰው ነው እግር የሚያጥበው በዕለተ ሐሙስ። ለምን ከተባለ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የባህሪ አምላክ ሆኖ ሳለ ቅዱሳን ደቀ መዛሙርቱን እግር ስላጠበ ማለት ነው። ሊቃነ ጳጳሳቱ ፓትርያርኩ ባሉበት የጳጳሳቱን፣ የኤጲስቆጶሳቱን፣ የምእመናኑን እግር ማን ያጥባሉ? ፓትርያርኩ ያጥባሉ። ከዛ ሲቀጥልስ ጳጳስ ሊቀ ጳጳስ ባለበት ጳጳሱ የቀሳውስቱን፣ የዲያቆናቱን፣ የምእመናኑን እግር ያጥባሉ። ጳጳሱ ከሁሉም የሚበልጡ እሳቸው ናቸውና ባሉበት። ከዛ ሲቀጥልስ ጳጳስ በሌለበት ደግሞ ከካህናቱ ከፍ ያለው ካህን በዕድሜም በማዕረግም በእውቀትም ከፍ ያለው ካህን ከሱ የሚያንሱት ካህናቱን፣ ዲያቆናቱን፣ ምእመናኑን ያጥባል። ከዛ ሲቀጥል እንዲህ እያለ መቼም ካህን ትልቅ ካህን በየቦታው አለና እሱ ትልልቆቹ የሚያጥቡበት ቀን ነው ማለት ነው። ለምንድን ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ሆኖ የቅዱሳን ደቀ መዛሙርቱን እግር አጥቧልና። ስለዚህ ዛሬም አባቶቻችን የደቀ መዛሙርቱን፣ የምእመናኑን፣ የካህናቱን፣ የዲያቆናቱን እግር ያጥባሉ ማለት ነው። በነገራችን ላይ ይሄ የምእመናን እግር የሚታጠበው በዕለተ ሐሙስ ብቻ ነው ወይ? አይደለም። አጠቃላይ እንግዳ ሁሉ ታላላቅ ሰው ሁሉ ወደ ቤታችን በመጣ ጊዜ እግራቸውን ልናጥባቸው እና ልንንከባከባቸው ይገባል። ቅዱሳን ሰለስቱ ምዕት ወንድሞች ወደ አንተ በመጡ ጊዜ እግራቸውን እጠባቸው፣ ኤጲስቆጶስም እንኳን ብትሆን እግራቸውን እጠብ። ለምን ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጥቧልና ይችን ትሕትና መቼም ሆነ መቼ ቸል እንዳትላት ይላል። ስለዚህ እንደው ቢያንስ እኔ ትልቁ መልእክቴ እግር እንኳን ማጠብ ቢሆንልን እግር ብናጠብ እግዚአብሔር አምላክ በፈቀደልን፣ ባይሆንልን ደግሞ እግር እንዳንነቅፍ እላለሁ። እግሩ ምን ይመስላል ነው የዚህ ዘመን ሰው የሚለውና ለማኑም እግዚአብሔር አምላክ መልካሙን እንዲያደርግልን መልካም ፈቃዱ ይሁንልን። ስርዓቱ ግን መቼም ሆነ መቼ እንግዳ እንኳን በመጣ ጊዜ እቤታችን ባደረበት ጊዜ እግሩን አጥበን ልናሳድር ታዘናል ማለት ነው። እግዚአብሔር አምላክ ይስጥልን። ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዘዝ እስከ ለዓለም